ጡሚ ጡማንቸያኒ ከወሮዮን ተኬ ምናደብን አዩን አባዩን ይወል በኔ ዩቲዩብ ፔጅ ላይ ለምትገኙ ለኢቶች ለወንድሞች ሰላማችሁ ብዝት እያልኩ ዛሬ ወንድማችሁ አገልጋይ ሕዝቅኤል ወደ እናንተ አንድ ነገር ይዤ ቀርቤያለሁ። ሰላም ከሰላምታ በኋላ የሆነ መልእክት ወደ እናንተ ይዤ ስለቀረብ እንን መልእክት እስከ መጨረሻ ድረስ ሰምታችሁ መልእክቱን የሰማችሁ ሰዎች ለብዙ ሰው ሼር ኮፒሊንግ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ዩቲዩብን ሰብስክራይብ እያደረጋችሁ ተከታተሉ። ጌታ ኢየሱስ ይባርካችሁ። ለማውራት የምፈልገው በአጠገባችሁ በሁለቱም ጎን ላይ ያስቀመጧችሁ ለእናታችን ለታጉዬና እና ለሙሉዬ ለዮሴፍ እና ለአብድናቆም በእነሱ ነገር ላይ ለማውራት በጣም እፈልጋለሁ። ይህንን የፈለኩት ለምንድን ነው ካላችሁ ዛሬ ጠዋት ስልክን ይዤ የሆነ ነገር ሊው ብዬ ሲገባ የተቆረጠውን ቪዲዮ አየው። የተቆረጠውን ቪዲዮ ካየው በኋላ ውስጥ ላይ ገብቼ ሲያይ በጣም የሚያሳዝን ልቤን የሚነካ ያወሩት ድምጽ ነበር። በጣም እያለቀስኩ ነበር። የምርን እምላችሁ እሱም ምንድነው ካላችሁ በጣም የተወደዱ እግዚአብሔር ያከበሩ እግዚአብሔርን የሚወዱ ብኖርም ባይኖርም እግዚአብሔርን እናገለግላለን ብሎ የወጡ ናቸው። ልጅ አለ ከልጅ ጋራ የማያሳልፉ አባት እናት አለ ግን ብኖር እንኳን ከነሱ ጋራ ጊዜ ሰጥቶ ሳቱን ሰጥቶ የማያሳልፉ የተሰጠኝን ሀደራ ይዞ እየተጉ ያለው እናቶችና አባቶች ናቸው። ስለዚህ ዛሬ በእነዚህ እናቶችና አባቶች ላይ እያደረጋችሁ ያለው ጉዳት ላይ እኛ እንቃወማለን። የሀዲያ ኢቶችም ወንድሞችም አባቶችም እናቶችም እንቃወማለን። ለምን እንቃወማለን ካላችሁ ከክርስቲያን የማይገባ ነገር እየተደረገ ስለሆነ ከአገልጋዮች የማይሆን ነገር እያደረጋችሁ ስለሆነ እሱም ምንድነው ካላችሁ ሳይሞት ሞቷል ትላላችሁ። እያገለገሉ አምጥታችሁ እባቡን እነሱ አንገታችሁ ላይ ታስቀምጣላችሁ። የለበሱትን ልብሱን አውጥታችሁ እንደገና ወደ ሱሪት ይቀይራላችሁ። ያንቺ እናት አይመስልም? ያንተ አባት አይመስልም? ግን እነሱ እውነተኛ የሆነው ወንጌልን እየሰበኩ እውነተኛ የሆነው መዝሙርን እየዘመሩ ለወንጌል ዋጋ እየከፈሉ ያሉ ሰዎች ላይ ይህንን ጉዳት ስታደርስለት አባት እናት ምን አይልም ብላ አታስብም? ትንሽ አትፈራም? እኛ ልጅ ሆነን ዛሬ አገልጋዮች ሆነን ሳይሆን ልጅ ሆነን አገልግሎት ምን እንደሆነ ያላወቀን ሰዓት እያገለገሉ የቆዩት እናቶችና አባቶች ናቸው። ዛሬ በብዙ መድረኮች ውስጥ ላይ እየዘመሩ ያለው ብዙ ዘማሪያን አብዛኛው የራሳቸው መዝሙር አይደለም የሚዘምሩ፣ የነሱ ነው የሚዘምሩ። እነሱ የት እየሰራቸው ነው ካላችሁ ከዛ ተራራ ውስጥ ላይ የሆነ የማይመች ሁኔታ ውስጥ ለሆኖ የሰሩ መዝሙሮች ናቸው። እስቲ የድሮ መዝሙሩን አስቡት የነሱ። እስቲ የዮሴፍን የድሮ መዝሙሩን አስቡት አንዴ ኪውምቤዮ ሃኖ ተዳማ አንቤ ባልካ ኬማላው ዋሬ ፍሬጋ ዋፍሱኮካ ኪታማቱ ሲፍራማ አንኪደራራ ኪውምቤዮን ዘመሮ ሙላ ዶልን ዋር ዛሬ ይህንን ቪዲዮ እየሰራችሁ ያላችሁ ወንድሞች
በአንድ ላይ ግሩፕም ሆናችሁ ከግሩፕም የተለያይታችሁ ሆናችሁ ቢያንስ እየሰራችሁ ያላችሁ ሰዎች ከየት ተነስተን ነው ዛሬ እዚህ የደረሰን? እዚህ የቆመን ከየት የደረሰን ነው? ከየት ነው የመጣን ብላችሁ ወደኋላ አታስቡም? ትንሽ የወደኋላ ማሰብ ጭንቅላት የላችሁም ለእናንተ? ወደኋላ ማሰብ የምርን ሙላችሁ የሆነ ትንሽ አስተሳሰብ የላችሁም ለእናንተ? እስቲ አስቡት፣ ወደኋላ ተመልክቱት። ወደኋላ ትላንትና ከየት ነው የመጣው ብላችሁ ራሳችሁን እስቲ ገምግሙት። ሰው ምን ይላል ብላችሁ አስቡት እስቲ። አረ እናድርግ፣ እህቶቼ እናድርግ፣ ወንድሞቼ እናድርግ። እናት ናት እኮ ሙሉዬ እናት ናት፣ ታጉዬ እናት ናት። ዩሲ አባት እኮ ነው ላንተ። በስጋ አባት በሆኑ እንኳን ኖሮ በመንፈሳዊ አባት እኮ ነው። የመረን ሙሉ መልካም ነገር ማሰብ ብትችል ኖሮ የነሱን እያየክ ማደግ ትችላለህ። የነሱን እያየክ ማደግ ትችላለህ። መዘመር ትችላለህ፣ መጸለይ ትችላለህ፣ መስበክ ትችላለህ። ከዚህ በፊት አገልጋዮች ምን አይል ዋጋ እንዲከፈሉ የራሳችሁ እያሰብክ አንተ ማደግ ትችላለህ። ግን እድገትን አታጣ። ለማደግ ሞክር። በጎ ነገር እያደረክ ለማደግ ሞክር። በጎ ነገር እየተከ ለማደግ ሞክር። ክፉ ነገር እያደረክ ማደግ ጥሩ አይደለም። ክፉ ነገር እያደረክ በሰው ላይ ኢባብ እያደረክ ሰውን ራቆት ላይ እየመለስክ ይህንን መንጋጋ እንደፈለክ እየከፈትክ ማደግ አትሞክር። ይህ ማደግ አይደለም። ይህ ማደግ አይደለም። ማደግ ማለት አዲስ ነገር ማፍራት ነው። አዲስ ነገር ማፍራት የሆነ አዲስ ቴክኖሎጂ አምጥቴ የሆነ ነገር ማሳያት ነው ማደግ ማለት። የሆነ ነገር ከአፕሊኬሽን አውጥቴ አውዶ አድርጌ ከዛ ይህንን አድርጋችሁ ተጠቀሙ ማለት ነው ማደግ ማለት። ሰው ላይ ኢባብን መንጠላጠል ማደግ አይደለም። ሰው ላይ የማይሆን ነገር ዝብድና እያደረግ ማደግ አይደለም። ይሄ ማደግ አይመስለኝም ለኔ። ስለዚህ ጊዜ ሰዓት እያለ ከነሱም ቢሆን ሀዲየኛ የሚያወሩ ከህዝብ ከኢትዮጵያ መላ ኢትዮጵያ ከኢትዮጵያ ውጪ ከኢትዮጵያም ያሉ በቃ ከነዚህ ህዝብ ይቅርታ ጠይቀህ እንድትመለስለት በጌታ ፍቅር ጠይቃለሁ። የምረን ነው የምላችሁ። ማታ ያወሩት ቃላት ላይ እኔ በጣም ያሳዘነለት ቃል የትኛ ነው ካላችሁ፣ ልጆቼ ምን ይላል? ምን ልጆቼ ምን ይላል? ግን አንተ እየሰራ እያለክ እነሱ ልጆቼ ምን ይላል እያሉኝ ነው። የወለዱ ልጆቼ ምን ይላል እያሉኝ ነው። ስለዚህ ይህንን ቪዲዮ ከክፉ ጋር ተባብራችሁ ሪፖስት፣ ላይክ እና ሼር ዱት ኮፒሊንግ የሚታረጋችሁ ሰዎች ኢቶሽ ወንድሞቼ ሀደራ እልሃለሁ፣ አታድርጉ። ይህንን ነገር አቁሙ። ከዛሬ ጀምራችሁ በቃ አጥፉት። ይህንን ነገር በቃ አጥፉት። ስለዚህ መልእክቱን እስከ መጨረሻ ድረስ ስለሰማችሁ አመሰግናለሁ። መልካም ቀን።